እንዴት ተዋወቅን? ከጊዜ ጋር እንዲህ ፊት ለፊት ተጣልቼ አውቃለሁ በአንቺ ምክንያት። እኔ ነኝ አይደል? እንደሱ አይደል? እንደዛ አይባል። ሁለት ባንድ አጥቼ ራሴን የማጣበት ሁኔታ ነበር። በሞትና በህይወት መካከል አልፈን ነበር። በሞትና ምንድን ነው የምንለው? እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? እንዴት ነሽ አንቺ? አለሁልሽ። በጣም ደህና ነኝ። ፍሬያማዎች ነን። እንኳን ደህና ቆያችሁ። ከፍሬውና ከአማኑኤል ግርማ ልቀጥል። ቀጥል። አማኑኤል ግርማ ሻሽ ወዳ አረዶ ኦኬ። ስምል እስከ ድረስ ወሬውን ልቀጥል ነው እንጂ እንዴት ነሽ? በዩቲዩብ ተከስተናል። እንኳን ደህና ቆያችሁ። እንደ መጀመሪያ ቀን ምን ሰራ ነው የመጣነው? ራሳችንን እናስተዋውቅ፣ እንሰራባቸው ነገሮች የሆነ ቀልድም ያላቸው ነው። ከዛ ቁም ነገርም ነገር ደግሞ ሲሪየስ የሆኑ ነገሮች ላይ እንላለን። ምክንያቱም ያው እኔ አርቱ አካባቢ የፊልም ባለሙያ ነው፣ እሷም የስነ ልቦና ባለሙያ ናት። ስለዚህ ሁለታችንም ጋር የሆነ ቀለል ብለን የምንቀልደው ጨዋታዎች ምናምን እንደሚኖሩት ሁሉ ሲሪየስ ነገሮች ደግሞ ይኖራሉ። ሰው እነሱንም ነገሮች በሪያክሽንም በተለያየ ነገር ይኖሩናል፣ ስኬቾች ይኖሩናል ብለን እናስባለን። እዚህ ለምን በፈቀደው መጠን ለምን እዚህ ሀገር ማሰብ ነው ስልሽ አሁን ራሱ ብትቀርጾና ከልጆቻችን በሰዓት እንደዚህ ያጣብልና ስለዚህ ፍሬህይወትና አማኑኤል እንባላለን። የሁለት ልጆች ቆንጆ ልጆች አባትና እናት ነን። ወንዶች ነን። ብቻዋን አንድ ሴት ብቻ ነው ያለችን ቤታችን ውስጥ እና በጣም ብርቅ ነች፣ ቆንጆም ነች። ቆንጆ ነች በጣም ከሽተሽ እኮ አይደለች? እሺ ያው በሞር ልናወራ ከምንችላቸው ነገሮች ውስጥ አንዱ በዲስታንስ ነው። ከተገናኘን ስንት ዓመት ሆነ? ከተዋወቅን 2014 የተዋወቅ ነው። ስለዚህ አሁን 2026 በፈረንጅ ማለት ነው 2014 12 ዓመት 12 ዓመት ብዙ ነገር አለ። ብዙ ነገር አሳልፈናል። በጣም ብዙ ነገር። የመጀመሪያ ልጃችን ስሙ አለን ያው አለን የሚል የራሱ ትርጉምም አለው ከባይብልም አንፃር በብዙ ሀገራትም ትርጉም አለው። ልክ እንደዛ ደግሞ አለን አማኑኤል ይባላልና አለን ያስባለን ነገርም ነበር። ወደ ካለመኖር ወደ መኖርም እንዴ ከባድ ነው እንዴ? አለመኖር የሚመስል ዓለም አልፈናች ስስነን እንዴ አንተ እንደ ቀልድ ነው ማስበው። ብቻ እንትን ነው የሰው ህይወት ማለት ውጣ ውረድ ምናምን አይደለም። ዛሬ ደርሰናል። ዛሬ የሁለት ልጆች አባትና እናትን ቀላል አይደለም። ደስ የሚል በጣም ብዙ ደስ የሚሉ ነገሮች፣ በጣም ከባባድ ነገሮች ማለት ነው። በተስተዎች ነገር ብዙ አለ እንደየሁኔታው ያው ሌሎችም ሼር የምናደርግባቸው ይመጣሉ። ብዙ አስተማሪ ስለሚሆኑ ማለት ነው። ኤግዛክትሊ ሁላችንም አለን፣ ግን ላይፍ ያስተምርሃል ነው። እንደዛ ለካ አይባልም። ልክ ቦታው ላይ ስገኝ ነው ማውቀው ራሴን ራሱ ኢንተራክት ማድረግ ምናምን የምትልባቸው ላይፍ እንትኖች አሉ፣ ሁኔታዎች፣ አጋጣሚዎች እና ምኖች ይኖራሉ እና አስተማሪ ናቸው። እናወራቸዋለን የሆነ ጊዜ ሼር እናደርጋለን ለሆነ ሰው
ጽናት ከሆነ of course ብርታት ከሆነ of course ሰው እንላለን ከባድ የነበሩ ያሳለፍናቸው ጊዜያቶች ነበሩ በጣም ከባድ ከጤናም ከሪሌሽንሺፕ ከፋሚሊም ከሁሉም ነገር አንፃር እንደዚህ መሸከም እንችላለን እንዴ ያልናቸው ግን አሁን ደግሞ አልፈው እንኳንም አለፉ እንኳንም አስተማሩ እንኳንም አጠነከሩ ምናምን የምንልባቸው ብዙ እንትኖች አሉና ኤክስፒሪየንስ ነው ሰው ልጅ የሚያሳድገው ቢልድ የሚያደርገው ምናምን ካለፍከው በኋላ የሆነ ትጠነክራለህ ትማርበታለህ ምናምንና እሱ ነው እንትኑ ከዛ ደግሞ ብልጥ ሰው ደግሞ ከሳለፈው ከሌላው ሰው ይማራል አይደል የሚባለው ስለዚህ በራሱ እንትን ሳይ አሁን ኤክስፒሪየንስ ያሳለፈን ሰው ስትሰማ የሆነ ስታርፍበት ኦኬ እንትና እኮ እንዲህ ብሎ ነበር ትላለህ ኦፍ ኮርስ የራሱ ኢንዲቪጁዋል ኤክስፒሪየንስ ይለያያል ግን አትሊስት አሁን ለምሳሌ አንተ በፊት የሆነ ያሳለፍካቸው ነገሮች ሩቅ አሁን እንዳልነው ቅድም አለ እንደዚህ አላደርግም የምትላቸው ነገሮች ውስጡ ስትሆን ነው አይደል አሁን በጣም ስለዚህ ኤክስፒሪየንስ ያደረገ ሰው ደግሞ የሆነ ነገር ሲነግርህ አትሊስት እይታው ተመሳሳይ ሊሆን ይችላል ገባ ምንም ነገር ኤክስፒሪየንስ ካላደረገና የሚመስለውን የሚነግርህ ሰው ይልቅ የእውነት በዛ ውስጥ ያለፈ ሰው የሆነ ነገር ጣል ያደርግልሃል ያጠነክርሃል ኦኬ እንደዚህ እንለካ መጠንከር ይቻላል ትላለህ እንደዚህም ከዛ ሰው መማር ይቻላል ትላለህ ከዛ ደግሞ ነው እንዴት እንደዚህ ይደረጋልም ትላለህ ስለዚህ ያስተምራል ኤኒዌይስ ያስተምራል ከኔ ደግሞ ምናልባት ሊያገኙ የሚችሉት እኔ እንግዲህ ዩኬ ከመጣሁ 2 አመት ሊሆነኝ ነው በዚህ ጊዜ ውስጥ በጣም አስቸጋሪ ነበርኩ ኖ ከብዙ ሰው አንፃር በጣም አስቸጋሪው ልጅ አይደለሁም ኖ ኔቨር ለኔ እኔ ሜቢ እኔ ስለሆንኩኝ እኔ ምረዳበት አይነት ወይ ምረዳበት አይን ምናምን ሌላ ስለሆነ ለኔ አላስቸገርኩም ምክንያቱም ጀስቲፋይ ያደርጋለሁ ብዙ ሰው ስትራግል ያደርጋል ማለት እኛም ከመንመጣበት ኮምፎርት ዞን ሁሉም ሰው ነው የሚለኝ in a sense of course በእኛ ተመሳሳይ ሪሌሽንሺፕ ውስጥ የመጡ ሰዎች አሉ እና ስትራግል እንደሚያደርጉ ምናምን ነው የሚነግሩኝ ያጋጠመናል ሁለታችንም የተመለሱም ሰዎች አሉ ደግሞ እዚህ ሀገር ብቻ ሳይሆን ሌላ ሀገርም ራሱ ማለት ነው ምን ሰማው ተመሳሳይ ነው ምክንያቱም ስፔሻሊ እዛ ላይፍ ኖሮ ይሄ ሶሻል ላይፉ አየሩ ምናምን it's completely different ከዛ ደግሞ የምትመጣበት እድሜ ወሳኝነት አለው ምንም ጥያቄ የሆነ ያንግ ሆነ ስትመጣና የሆነ እድሜ ከገባህ በኋላ ከ25 በላይ ከ30 በላይ ሆነ ስትመጣ ደግሞ it's different ምክንያቱም እዛ ኦሬዲ ያለ እንትን ኮሚኒቲ አለ ይሄ ሪሌሽንሺፕ አለ ጓደኛ አለ ወጣ ብለህ የምታገኛቸው ፈታ የምትለው የሆነ ብቻ አለ እና እሱን አራግፎ መምጣት ያንግ ሆነ አትሊስት አዲስ ካልቸር ነው ምናምን ያንግ ነህ ከያንግስተሮች ጋር መቀላቀል ምናምን ትንትላለህ ምናምን ዲፍረንት ነው እና ከሆነ እድሜ በኋላ መምጣት ግን ቻሌንጂንግ ነው እና አንተ ላልከው አስቸጋሪ ነኝ ወይ ላልከው በሌላው እንዳለ በሚያሳልፈው አይን አው ምናምን ሊያስብል ይችል ይሆናል እኔ ግን ነው እንደዚህ ሪአክት ያደረገው እንዲህ ስለሆነ ነው የሚል ጀስቲፊኬሽን ይሰጥልሃል ገባ አንተም ራሱ ገና ከዚህ ጋር ለመዋሃድ እየሞከርኩ ነው ተብሎ እየሞከርኩ ነው ስለዚህ ሲሪየስ አረግ ነው ባንዴ መሰለኝ አራ ሲሪየስ እንዳናደርገው ኤኒዌይስ ላይክ justify ያደርጋለሁ ነው ስለዚህ እሱ ራሱ ግን አንተ ራሱ ሌላ ኤክስፒሪየንስ የምትሰጣቸው ብዙ ሰዎች አሉ ወይ ይኖራሉ በተለይ ይሄ ለመምጣት ያላችሁ ፋሚሊ ምናምን ወደ አውሮፓም ወደ አሜሪካም ልትሄዱ ያላችሁ ሰዎች እንደዚሁ የጨዋታችን ላይ የሆኑ ነገሮች እያነሳን ጣል እያደረግን እንማማርበታለን ብዙ ያሳለፍኳቸው ነገሮች አሉ ትንሽ እኔ ደግሞ በደንብ ማስታወሻም ይያሉ እያስባለሁ ከዛ ደግሞ ከሌላው በተለየ ይሄን አትንካ እዛ እንዳትይ እንትና ጋር እንዳትገናኝ ምናምን የሚባሉ ነገሮች ቦታ ነው የሚሄደው እኔ ለምሳሌ እንትን እንዳትሄድ ጥሩ አይደሉም ምናምን ከተባለኝ እዛ ሄዳለሁ ለምን አንደኛ እንትኑ ነው ይሄ የአርቱ እንትኔ ይፈልጋል ሰው ፈልጋለሁ ካራክተር ፈልጋለሁ ክፉ ነው የተባለውን ነገር ማየት ፈልጋለሁ ይሄ በራሴ ብዙ ሰውን ስጠይቅ እንትን ነበረ እንትን ለምሳሌ እንትና ጋር እንዳትሄድ ይሉኛል ምን ነው ለምንድን ነው እንደዛ ያልከው ሳይ ጥሩ ሰው አይደለም አንተን ያደረገህ ነገር አለ ስለው ሰውየው እሱን ያደረገው ነገር የለም ግን በአሉባልታ እንትን ተብሏል ምናምን ይላል እኔ ደግሞ ሰውየውን አግኝቼው እስካልሆነ ድረስ ምናምን አልተውም ትንሽ እንደዚህ አይነት ባህሪዎች አሉኝ ከዛ በጣም ፒስ ነው ምናምን አልላችሁ በጣም ያሳለፍኩት ከባድ ነገር ነበር ግን ጥሩ እሱ ራሱ ሌላ ደግሞ እሱም ሌላ ቻፕተር ነው እሱ ላይ እናወራለን ሪአክት የምናደርግባቸው ቪዲዮዎች ይኖሩናል ለሶሻል ሚዲያ ላይ ያለ ነው አሁን
ላይ ታገኙናላችሁ። ቲክታክ ላይ አለን ፍሬያማ በሚል እንትን ምናልባት ዩቲዩብ ላይ ብቻ ካል የምታውቁን ቲክታክ ላይም አለን። እንግዲህ ተፍተፍ እንላለን፣ እንሰራለን፣ ኢሚቴት እናደርጋለን። የሚያስቁ ቪዲዮዎች ምናምን በባልና ሚስት ዙሪያ ምናምን እንሰራለን። ያዝናናሉ፣ እኛን ያዝናናል። ስለዚህ እናንተም ተዝናኑባችኋላችሁ። ግን አሁን ወደ ዋናው እዚህ ጋር ያው 12 ዓመት ደረስን ብለናል። 12 ዓመቱ ሲከፋፈል እንዴት ነበር ማለት የመጀመሪያዎቹ ምናምን እንዴት ተዋወቅን? እኔ ነኝ የምለው ሶፊያ የምትባል የጋራ ጓደኛችን አይደል? የጋራ ጓደኛችን ማለት እኔ ከኔ ጋር ኤሌመንተሪ አብረን የተማረን ከእሷ ጋር ደግሞ አንቺ ቤስት ፍሬንድ ነበረች። አሁናት ጓደኛዬ ነበረች በሰዓቱ ቤስት ፍሬንድ ነበረች። በእሷ ምክንያት የተዋወቅነው ማለት ከዛ ያው ተግባባን። እኔ ነኝ እንደሱ አይደል? እንደዛ አይባል። እንደዛ አይደለም። ለጓደኝነት ነው ያጨው። ለጓደኝነት እሷ ናት ያጨች አይደለም። ምንድነው እኮ ስቶሪው እንዳልከው እሷ ናት በመሀላችን ያለችው። ከዛ ከእሷ ጋር ታወሩ ነበረ። ከዛ ስታወሩ አንዳንዴ አብረን እናወራለን ሶስታችን ስልክ ላይ ከሆነች ምናምን ምታወራኝ ነበረ ስላንተ ጓደኛዋ እንደነበርክ ትምህርት ጓደኛ አብራችሁ እንደተማራችሁ ምናምን። ከዛ ደግሞ ሞር አንተን እኔ እንዳውቅህ የፈለኩት ያደረገኝ ምንድነው በየወሩ ከሚሰጠው ደግሞ ስራ ትሰራ ነበረ። ከዛ ዋሪት ሰራ ነበረ እና ዋሪት ከስራ ደሞዝህ ላይ ሁሌ መጽሐፍ በየወሩ አለችኝ። በየወሩ እንትን መጽሐፍ ገዛ ነበር። በየወሩ መጽሐፍ ይገዛል እና ያነባል ምናምን አለች። በየወሩ ምናምን አልባት ማለት ኖርማል ነው እኮ መጽሐፍ መግዛት፣ ግን በየሆነ ጊዜው በስነ ስርዓት ነው የምንገዛው እኛ። ለምሳሌ እንደ አስፔዛ እሱ ፓርት ነው የገረመኝ እኔ ነው ማለት በየወሩ ይመርሻል አልኳት። አሁን እንደ እንትን ከደሞዙ ላይ መጽሐፍ ገዝቶ ያነባል ምናምን አለችና የምናወራውም ነገር አብረን ሶስታችን እሷ ከሷ ጋር ስተወራ ካጋጠማችሁኝ ይሄ ዲፕ እንትን የሆነ ነገር ነው የምናወራው። ከዛ ገረመኝ ማለት ይሄ በጣም ከባድ እንትን ነው፣ ዴዲኬሽን ነው። በየወሩ ምናምን እኔም መጽሐፍ ማንበብ ወዳለሁ፣ የመጣሁበትን ፋሚሊ እንደዛ ነው ምናምን እና የሆነ ዋው ምናምን አልኩኝ እና አስተዋውቂ አልኩኝ። ስለዚህ እኔ ነኝ ያጨው ጓደኝነት። እኔና አንድ ጓደኛዬ የምንሰራበት ከኮሌጅ ጀምሮ የምንሰራበት ቦታ አብረን ነበር የምንሰራው እና ፊልም ሰሪ መሆን ነው የምንፈልገው። እሱ ዳይሬክቲንግ ምናምን መስራት ይፈልግ፣ አክተር መሆን ነው አክተር መሆን ነው የምፈልገው። ብዙ ጊዜ አይደለም ብዙ ጊዜ ሰዎች እንትን ነው ሴትም ደግሞ አክተር መሆን እፈልጋለሁ አክተር ማለት ይሄ በተለምዶ የምንላቸው ቃላቶች አሉ። አክተር መሆን እንፈልግ ነበር። ለዛም ነው አንድ የምናነበው እንወዳለን ማንበብ። ከዛ ደግሞ ካራክተሮች እንትን ማለት ምናምን እንወድ ነበር። ብቻ በዛ ማለት በዚህ በሱ ነገር ተዋወቅ። ከዛ ያው ተጣበስን። ከዛ ያው ትውውቁ ቀጠለ። ተዋወቅን። በስንት ጊዜ ኢትዮጵያ መጣሽ? በአንድ ዓመት አይ ቲንክ በአንድ ዓመት ከምናምን መጣች። በአመት ከምናምን መጣሁ። ምንድን ያልሽኝ? ቪዲዮ ያስታገኝ በአካል ቆንጆ ነው ሞር በአካል ቆንጆ ነው። አይ የልጅነት መልኪ ያውነ ቆንጆ ነው ምንጣላ የማዚ ዩኬ እኮ መልኪን አጠፋ። አይ ነው ኔቨር አጠፋ። ስለዚህ ከዛ ያ በፍቅር ቀጠልን። ከዛ ዲስታንስ ሎንግ ነበረ። ከዛ ምድር ተጫጨን ተጫጨን ሽማግሌ ላኩ። ኦፍ ኮርስ ታዲያስ አገባሁሽ ተጋባን። ከዛ አሁን ከተጋባን 5 ዓመት ሆነ ማለት ከተጋባን። ከ12 ዓመት ውስጥ 7 ዓመቱ በሪሌሽንሺፕ ምናምን ያሳለፍነው ነው ማለት በጓደኝነትም መጀመሪያ ላይ 5 ዓመታችን በትዳር ሁለት ልጆች ማፈራን ማለት ነው ባጭሩ። በጣም ከባድ ጊዜ ነበር ማለት ነበር ወይ ነው? አንድ ኦፍ ኮርስ አለ ያ ግን ምንድን ነው የሚባለው
ሁሉም ነገር ሲያልፍ ጥሩ ነው አይደል? ስለዚህ ዋናው ማለፉ ነው። ሁሉንም ነገር ኤክስፒሪየንስ እናደርጋለን እንደ ሰው። ከዛ ደግሞ እንትንም አይደል ያልተፈተነ አያልፍም። ለማለፍ መፈተን አሪፍ ነው እና በዛ ሰዓት አይገባሽም ምንድነው መፈተን። ከዛ ላይክ ቫልዩም የሆነ ነገርን ቫልዩም አታውቂም። ከዛ ደግሞ እንትን የሚመስለን ነገር አለ፣ ተሰርተን ያለቅን ይመስለናል። በጣም ገና ነው። አሁን ለምሳሌ ከኛ እድሜ በጣም ማቹር ያደረጉ ሰዎች አሁን እኛን ሲያዩ እና ሚሉን ይሆናል። እኛም ደግሞ አሁን ታች ያሉትን ስናይ አንዳንድ ሰው በጣም ቀን ይሰራዋል፣ መከራ ይሰራዋል፣ ሁኔታዎች ይሰሩታል ምናምን። በዛ ሁሉ ውስጥ ተሰርተን እዚህ ደርሰናል ማለት ነው። እግዚአብሔር ይመስገን አሁን አብረን ስለሆነ እግዚአብሔርም ረድቶን ዛሬ ቆመናል ማለት ነው እና ብዙ የከባድ ታይሞች አልፈዋል በእኔና ባንቺ ውስጥ። ወይም ማረሳው በጣም ከባድ ጊዜ አለ። ከእግዚአብሔር ጋር እንዲህ ፊት ለፊት ተጣልቼ አውቃለሁ ባንቺ ምክንያት። አማኝ ነኝ፣ በጣም አማኝ ነኝ። ሃይማኖተኛ አይደለሁም፣ የሃይማኖት ካራክተርም ብዙ ጎበዝ አይደለሁም፣ እንደዛ መሆን አይደለሁም። ትቻለሁ፣ ብዙ ዓመቴ ነው። የሃይማኖት ገጽ ምናምን የለኝም፣ ግን በጣም ነው የማምነው። ጭፍን አማኝ ነኝ። ሳምነው እግዚአብሔርን በጣም ነው የማምነው ማለት ነው እና በዛ ልክ አምኜው አላሳፈረኝም። እናወራለን ወደፊት ብዙ ታሪክ ነው በጣም። አሁን እንዲህ ነው ብዬ ባወራው ብዙ ነው። በሞትና በህይወት መካከል አልፈን እናውቃለን። በሞትና በህይወት መካከል እና አለን ያለበት ጊዜ ነው እና እግዚአብሔር በጣም ስለሚወደን ነው ዛሬ ቀን ያሳየን እንጂ ሁለት ባንድ አጥቼ ራሴን የማጣበት ሁኔታ ነበር። አንድ አልነበረም፣ ሁለት ባንድ። ከዛ ሁሉ ይሄን ከዛ ዛሬ ነው እና አንዳንዴ እንትን አይደለም ይሄ ሰው እንደዚህ ዝም ብሎ ሰው አይደለም፣ ብዙ ጀርባ ውስጥ ብዙ
መቻችሁ